ሰላም ትሬደርስ ብያለሁ። እንግዲህ ቪዲዮ እንደምታዩት ማለት ነው። እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ ብያለሁ። ያው እንግዲህ ይህንን 2 ሳምንት ወይም ደግሞ ይህንን 11 ቀን ያው ቻናላችን ከጀመርን ጀምሮ ማለት ነው ጎልድን እያንዳንዱ ሙቭመንቱን አናሊስት እየሰራን እየተከታተልን ነበር። እግዚአብሔር ይመስገን እንደ ሐሳባችን እየተንቀሳቀሰ ነው ማለት ነው። ጎልድ እየተንቀሳቀሰ ነበር ማለት እንችላለን ማለት ነው። ይሄኛው ሳምንት አይ ሆፕ 100% በእርግጠኝነት ሳምንታችሁ ምርጥ እንደነበር የተሳካና ያማረ እንደነበር በእርግጠኝነት መናገር እችላለሁ ማለት ነው። ለምን ካላችሁኝ ይሄንን ቻናል ስትከታተሉ የነበሩ እህቶቼ ወንድሞቼ ከዚህ ቻናል ላይ አሪፍ የሆነ ነገሮችን እንደወሰዳችሁ 100% እርግጠኛ ነኝ ማለት ነው። ምክንያቱም እያንዳንዱን ነገር እዚህ ቻናላችን ላይ ስለተናገረን ማለት ነው። ስለዚህ በዚህ ቪዲዮ ደግሞ ቀጣይ ሳምንት ጎልድን እንዴት ጠብቋል ወይም ደግሞ እንዴት ነው የማየው የሚለውን ነገርና ሁለተኛ ደግሞ ትላንትና አርብ ዕለት ላይ ጎልድ የነበረውን ድሮፕ የወሰድነው ትሬዶች ከዛ ደግሞ እንዴት አድርገን ሪስካችንን ማኔጅ አድርገን እንደተወጣ ነው። ከዛም ደግሞ ወደ 500 ወደ 600 ፒፕ አካባቢ ወደ 400 ፒፕ አካባቢ እንዴት ነው ሴኪዩር ያደረግነው የሚለውን ነገር የምናይበት ቻናላችን ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ ምክንያቱም የዚህ ቻናል ቤተሰብ አባል ብትሆኑ እንደምትጠቀሙ 100% እርግጠኛ ስለሆንኩ ማለት ነው። ሲቀጥል ደግሞ በዚህ ቻናል ላይ ምንም አይነት ፋይናንሻል አድቫይስ እና ሲግናል አንሰጥም። ስለዚህ ጀስት ይሄንን ለመማሪያ የሚሆን ቻናል ነው ማለት ነው። ይሄንን ካወራን ይበቃናል። ቀጥታ ወደ አናሊሲሳችን እንግባ። ስለዚህ ያው እንግዲህ ምን ጊዜም አናሊሲስ ስንጀምር ያው ዛሬ ቅዳሜ ነው፣ ሳምንታችን ላይ ነው በደንብ ሪፍሌክት የምናደርገው። ግን ይሄንን ሳምንት 1-2 ቀን ቪዲዮ ስላልሰራውና ወይም አናሊሲስ ስላላኩኝ በሚለው ነገር ነው እንጂ ዛሬ ቅዳሜ ጆርናል የምናደርግበትና ምንድነው ስሙ ሳምንታችን ላይ ሪፍሌክት የምናደርግበት ሳምንታችን ቀናችን ነው ማለት ነው። ስለዚህ ዴሊ ታይም ፍሬማችን ላይ እንግዲህ እንዳሰብነው የምንፈልገውን ብሬክ አግኝተን ከዛ ሪቴስት ግን አላገኘንም ነበረ። ያው እንግዲህ ብሬክ አደረገው ቀጥታ ጎልድ ቡሊሽ ሙቭመንቱ ቀጥሏል ማለት ነው። ለምን ቀጠለ የሚለውን ወይም ደግሞ ለምን መጥቶ ሪቴስት አላደረገም የሚለውን ምክንያት ደግሞ ከተፈለገ ይሄው በግልጽ አማርኛ ኤክስቴንሽን ሌቭላችንን ብንዘረጋ በቃ ጀስት ብሬክ አደረገ 50%ታችን 65%ታችን ብሬክ አደረገ መቶ ሪቴስት አደረገው መልሶ 90%ታችንን ብሬክ አደረገ መልሶ ሪቴስት አደረገው አሁን 115ታችንን ብሬክ አድርጓል 144ታችንን ብሬክ አድርጓል። ሲ ሌቭል አቺቭ ሊያደርግ ትንሽ ይቀረዋል። አሁን ኤክስቴንሽን ሌቭላችንን አሁን በደንብ ስንሰራ በጣም ጥንቃቄ ማድረግ ያስፈልጋል። ለምን መሰላችሁ አሁን ቤሲኬ አንድ ሲኩዌንስ በቃ አቺቭ ሊያደርግ 5 ፒፕ ከቀረው ሲኩዌንስ አቺቭ እንዳደረገ ይቆጠራል የሚል ህግ ስላለ ማለት ነው። ስለዚህ እቺኛዋ ግን ቢያንስ እንኳን 10 ፒፕ በመሃሉ አለ ማለት ነው። ስለዚህ እስካሁን ሲኩዌንስ አቺቭ ተደረገ የሚለውን ነገር ለመናገር ትንሽ ያዳግታል ማለት ነው። ስለዚህ ዴሊ ታይም ፍሬማችን ላይ ስንጠብቅ የነበረው እሱን ይሄኛውን ሪቴስት ይዘነዋል። እንግዲህ እንዴት ነው ያዝነው የሚለውን ደግሞ እየወረድን ስንሄድ ደግሞ እናያለን ማለት ነው። ከዛስ ደግሞ ሎወር ታይም ፍሬማችን 4 አወራችን ላይ ስንመጣ ያው አናሊሲስ የሚሰራው ብሮከሩ ኤፍኤክስሲኤም ላይ ነው። ግን ተመሳሳይ ካልሆነ ብቻ ነው ወደሱ የምንመለሰው እንጂ ሌሎች ብሮከሮች ላይ ተመሳሳይ ከሆነ እዚሁ ላይ መስራት እንችላለን ማለት ነው። ስለዚህ አሁንም አንድ ኪ ሌቭል አለን፣ በጣም ትልቅ ኪ ሌቭል ጎልድን ኦል ታይም የሚያወጣልን አንድ ኪ ሌቭል አለ። አሁን ቀጣይ ሳምንት 4245 የሚሰበር ይመስለኛል። ከዛ መልሶ ግን ጎልድ ግን መልሶ ድሮፕ ያደርጋል። ለምን ካላችሁኝ አሁን ቀጣይ ሳምንት አሁን ዲሴምበር እንገባለን። ስለዚህ እንደዚህ አይነት ነገር ነው የምጠብቀው እኔ ዲሴምበር። ያው የዲሴምበር ፕራይስ አክሽን በጣም አዛ ነገር ነው፣ ግን ኢቨንቹዋሊ ልክ ዲሴምበር ጃንዋሪ ሲያልቅ ግን እንደዚህ አይነት ነገር አዘጋጅቶ ያወጣናል የሚል ነገር አለኝ ማለት ነው። ስለዚህ ቀጣይ ሳምንት ላይ እንደምንሰጠን አናሊሲስ እየሰራን የምንገባ ይሆናል ማለት ነው። ስለዚህ ዋና አወራችን ላይም ደግሞ ከዚህ በፊት ፕሪዲክት እንዳደረግነው ሮብ ዕለት ላይ ያወጣን አንድ ቪዲዮ ነበረ ምን እንደምንጠብቅ ይሄኛውን ብሬክ እንደን 115ታችን ሪቴስት አድርጎ ተመልሶ ወደ ላይ ይወጣል የሚል ነገር ነበረ። ግን በጣም ዲፕ የሆነ ሪትሬስመንት ነበር ያሳየን። ለምን ከተባለ ምክንያቱ እዚህ ጋር ነው። ይሄኛውን አሁን ለምሳሌ ያው ምክንያቱን ለማወቅ ከተፈለገ 0 ኤቢሲ እቺኛዋ በጥቁር ያለችዋ ሲኩዌንስ ሲ ሌቭል አቺቭ አድርጋለች። እቺኛዋ ሲ ሌቭል አቺቭ አደረገች። በኤስኬ ደግሞ አንድ ፕራይስ ሲ ሌቭል አቺቭ ካደረገ ምንድነው የምንጠብቀው? ደብሊው ሲኤል ነው የምንጠብቀው። ጎበዝ ልጆች ደብሊው ሲኤል ነው የምንጠብቀው እዚህ ጋር። ስለዚህ ከዛ ግን እዚህ ጋር ግን
ወይ 38% ወይ ደግሞ ከ50 እስከ 66% ባለው WCL ውስጥ እንጠብቅ ነበር። ግን ፕራይስ ግን WCL ሳይሰጥ ሲኩዌንስ አክቲቭ እያደረገ የሚሄድ ከሆነ ግን እሱን እየተከተልን እንሄዳለን ማለት ነው። ስለዚህ እንዴት አይነት ነገር ነበር ማለት ነው። እዚህ ጋር መጣ 90%ችን ሪቴስት አደረገው 60%ችን ሪቴስት እንዳደረገ 90%ችን ሪቴስት አደረገው። አንተ ያማል ሲ ሌቭል 90% ምንድነው የምታወራው? ይሄው በቃ በጣም ቀላሉ ነገር ማለት ሌላ ማዘር ሲኩዌንስ አለ። እዚህ በቀዩ ያለው ማዘር ሲኩዌንስ ነው። ይሄኛው ገና ሲኩዌንሱ አቺቭ አልተደረገም። ስለዚህ መጠበቅ እንችላለን ቡልሽ የሆነ ለምንድነው የምንጠብቀው? ይሄኛው ሲኩዌንስ በቃ በአጭር አማርኛ አክቲቭ ተደርጓል። ኦቨር ኤክስቴንድድ ነው። ቢሲ አንጠብቅም። እዚሁ ታች ወረደ ማለት ቢሲ ልንጠብቅ ነው ማለት ነው። ስለዚህ ቢሲ አንጠብቅም። ከወረደም ቢሲ እንጠብቃለን። ሲኩዌንስ እየሰጠ የሚወርድ ከሆነ ቢሲ ላይ ልንጠብቀው እንችላለን። ግን በዚህ ሴናሪዮ ግን ሲ ሌቭል ገባ፣ ወረደ፣ ከዛ ተመልሶ ግን ኦቨር ኤክስቴንድድ የሆነ ሲኩዌንስ ሰጠና ወደ ላይ መልሶ ወጣ ማለት ነው። ስለዚህ ይሄን ኦቨር ኤክስቴንድድ ሲኩዌንሳችን እንደዚህ አድርገን ብንዘረጋው ፕራይስ ሪቨርሱን ላይ ያደረገው ከየት ነው ማለት ነው? ለምን እንደዚህ ዲፕ የሆነ እንትን ወረደ ከተባለ በቃ ፕራይስ ከ144 መስበር ከበረ ተመለሰ መጣና ግን መልሶ ቢሲ ሰጠ ማለት ነው። በቃ እዚህኛው ኦቨር ኤክስቴንድድ ላይ ቢሲ ሰጥቶናል። እዚህኛው ኦቨር ኤክስቴንድድ ላይ ግን ቢሲ አልሰጠንም። ለምንድን? እንደ ማርኬት ኮንዲሽኑ ማለት እንደ ማርኬት ኮንዲሽኑ ስለምንንቀሳቀስ። ስለዚህ እዚህ ጋርም ትላንትና አንድ የተወሰደ ኢንትሪ ነበረ ማለት ነው። ሌላኛው ምክንያት ደግሞ አንተ ምንድነው ሪቴስት ብሬክ ሪቴስት አለ እንዲጠብቅ የነበረው ምንድነው አባባል ለምንድነው የኛው በጣም እንደዚህ ወረደው? የመጀመሪያ ምክንያት ሰጥቷቸው። ሁለተኛ ምክንያት ደግሞ ምንድነው? ሲኤምኢ የሚባል አንድ ካምፓኒ አለና እሱ በጣም ምንድን ኦቨርሂትድ ሆኖ ምናምን ነገር ሸዳውን ነበረውና በሱ ምክንያት እነ ጎልድን እነ ኢንኪው እነ ናዝዳክ ምናምን ነገር እነ ሜታሎች ወይም ደግሞ እነ ጎልድ እነ ሲልቨር እነ ኦይል ምናምን ነገር ትሬድ መደረግ ቆመው ነበር። ስለዚህ ፕራይስ መልሶ ሜልት አደረገ በጣም ዲፕ ሆነ። ከዛ ወዲያው እንደተስተካከለ ግን ፕራይስ ቡሊሽ ሙቭመንቱን በአርብ ዕለት ላይ የሚያምር ነገር አሳይቷል ማለት ነው። አሁንም አርብ ዕለት ላይ ብሬክ አደረገ 144ን ሪቴስት አደረገ። ስለዚህ ምንድነው የምንጠብቀው? አሁንም በቃ ወደ ላይ ነው የሚወጣው። ይሄው ብሬክ ሪቴስት ብሬክ ሪቴስት። አሁንስ እንደጠበቅነው ማለት ብሬክ ሲ ሌቭል አቺቭ ከማድረጉ በፊት ኦብቪየስሊ ሪቴስት አደረገ፣ ሲ ሌቭል አቺቭ አደረገ ማለት ነው። ስለዚህ ዋና አወራችን ላይ ያለነው ነገር ደግሞ ይሄ ነው። ወደ 50 ሚኒታችን ስንወርድ በጣም ጥሬው ወይም ደግሞ ጥሬው ሳይሆን በጣም በግልጽ የምናየው አሁን እነዚህ ትሬዶች አሁን ለምሳሌ እነዚህ ሁለቱ ትሬዶች ብሬክ ኢቭን ናቸው። በቃ ብሬክ ኢቭን ነክተውብኛል እነዚህ ሁለቱ ትሬዶች ማለት ነው። ገቦቲኝ ወደ 200 ወይ ወደ 300 ፒፕ ራን አደረገ፣ ተመልሶ መጣ፣ ብሬክ ኢቭን ነካብኝ፣ ፓርሻል ኮስቶኪን በኋላ ይሄኛው 100 ፒፕ ራን አደረገ፣ ተመልሶ መጣ፣ ብሬክ ኢቭን ነካብኝ። ከዛስ አርብ ዕለት ግን እቺን የምታምር ከዚህ ድሮፕ በኋላ በጣም በትዕግስት ተጠብቆ ማለት ነው 45 ሚኒት ላይ አሁን ብናየው 45 ሚኒት ላይ ምን ነበር ስትጠብቅ የነበረው? ምን ነበር ስትጠብቅ የነበረው ካላችሁ ይሄው በቃ በግልጽ አማርኛ ይሄኛው ቅድም ዋን አወር ላይ የሰራ ነው ሲኩዌንስ ነው። እሺ ይሄኛው ዋን አወር ላይ የሰራ ነው ሲኩዌንስ ነው። ይሄኛው ኤላችሁ 0 ኤቢ አድርገን ስንሰራ ሲ ሌቭል አቺቭ አላደረገም። ለቢሲ የምንጠብቀው ሌቭል ነበር ይሄኛው ኤሪያ ማለት። ሌላኛው ነገር ደግሞ በጣም ደስ የሚል በጣም የሚያኮራው በጣም የሚያስደስተው ይሄኛው ሌቭል ሲ ሌቭል ገብቶ ነበር። እቺ ሌቭል በደንብ እዩዋትሽ። እቺ 50 እና 45ን በደንብ እዩዋት። WCL በጣም ስናይፐር የሆነ WCL የምታስገባለች። ስለዚህ ይሄው በቃ ይሄንን ነበር ስጠብቅ የነበረው። እንደዚህ አስተካክዬ ይሄን ነበር ስጠብቅ የነበረው። ፕራይስ በቃ ሲ ሌቭል አቺቭ አደረገ። ሲ ሌቭል አቺቭ ካደረገ በኋላ ምንድነው የምንጠብቀው? ሁለት ሴናሪዮ አለን። የመጀመሪያው 260.8% እንዲሰበር፣ እሱ ካልተሰበረስ WCL ነው የምንጠብቀው። በዚህ ሴናሪዮ ግን ምንድነው የሰጠን? WCL ነው የሰጠን። ስለዚህ WCL አቺቭ አደረገልን የመጀመሪያው። ይሄኛውን ለምን አልገባኩም ማይገኝ ካላችሁ ቅድም የነገርኳችሁ ካምፓኒ ሲኤምኢ እንትን የሚባሉት ፍሪኮች በቃ እንትናቸውን ዘግተው ነበር። ስለዚህ እዛ ጋር በጣም ሪስክ ልክ እሱ ተከፈተ የሚባል ወሬ ወይም ደግሞ ፕራይስ ልክ እየተስተካከለ ሲመጣ ግን እዚህ ጋር ልቡ ተባለ ማለት ትንሽ ጆርዳን ውስጥ ትንሽ ከተተችኝ 20 ፒፕም እንትን የምትሆን እንትን ጆርዳን ውስጥ ከተተችኝ ከዛ እንደን ወደዚህ ወደሚያምር እንትን ወደ ላይ ወጣ ማለት ነው። ከዛስ ለምን ታርጌቲንግ ከላይ ያደረከው? ለምን ታርጌቲንግ ከላይ ያደረከው ከተባለ የዚህ ሲኩዌንስ በቃ እየጠበቅኩኝ የዚህ ሲኩዌንስ ሲ ሌቭል አቺቭ ማድረጉ ስለማይቀር የሱን ሲኩዌንስ እየጠበቅኩ ነው። በጣም እየተስገበገብኩ ነው። በቃ እዚህ ጋር አሁን መስገብ ይችላል። ለምንድን በቃ እቺኛው ሲ ሌቭል እስካሁን አልተነካችም። ምናልባት ሰኞ ዕለት ላይ ትንሽ የሆነች
እንትን ምንድነው ስሙ የሆነች ነገር ልናይ እንችላለን። ወደኋላ እንደዚህ ተመልሳ ነገር ምናምን ነገር ከዛ ተመልሶ እንደዚህ ነገር አሳይቶ ከዛ ይሄ እንደዚህ አድርጎ ብሬክ እንደ ሪቴስት አድርጎ ሲ ሌቭል ግን አቺቭ ማድረግ ኢቨንቹዋሊ ሲ ሌቭል አቺቭ ማድረጉ ግን የማይቀር ነገር ነው ማለት ነው። ስለዚህ እሱን እንጠብቃለን። 144 ይሰብሩልኛል። ዴሊ ታይም ፍሬም ላይ ብናየው ይሄው በቃ ስለዚህ ዴሊ ታይም ፍሬማችን ነው በጣም እንትን የሚለን ድራይቭ የሚያደርገን ማለት ነው። ስለዚህ ዴሊ ታይም ፍሬማችን ላይ ብናየው በቃ 144ታችን በቦዲ በሚያምር ቦዲ ተሰብሮልናል። ሲ ሌቭል ነው በቃ የምንጠብቀው ማለት ነው። ሲ ሌቭል ደግሞ እዚህ ጋር ስንት ነው የሚለን 4240 ከዚህ ጋር አለን አላደረገም በቃ አደረገ 4240 በቃ አለን ያደረገ ማለት ነው። ስንት ፒፕ ነው የሚቀረን ፕራይስ 4219 ነው በቃ 210 ፒፕ ይቀረናል። እሱን ሰኞ ይዘን እንወጣለን ማለት ነው። ስለዚህ ሳምንታችን ይሄንን ነበር የሚመስለው። ያው እንግዲህ ሳምንታችንን ከዚህ ነበር እንትን የጀመርነው ከWCL ነበር የጀመርነው። ይሄንንም ፕሪቪየስ በነበሩ ቪዲዮአችን ላይ ደግሞ አስቀምጠናል። ደስ የሚለው ነገር ኮላውት አድርገናል። ይሄኛው በእርግጥ 50 ፒፕ ስቶፕ ሎስ ነው። ስቶፕ ሎስ እዚህ ጋር ካበላኝ በኋላ 38% ጠብቄ ገባሁትኝ። እዚህ ጋር አወጣኝ ሴል እዚህ ጋር ይሄኛውን ሴል ቪዲዮ ላይ ውላል ከገቦት ማለት ቲፒ ከመንካቱ በፊት ማለት እንደን መጣ 60%ን ሪቴስት አደረገ። በጣም በሚያምር ዊክ ሪቴስት አደረገው ተመልሶ ብሬክ አደረገውና ወጣ። 90%ን ሪቴስት አደረገው ተመልሶ ብሬክ አደረገና ወጣ። 115%ን ደግሞ ይሄው እዚህ ጋር ሪቴስት አደረገው። ከዛ ፌክ አውት አሳየን እንደን ወደ ላይ ወጣ። አሁን ሰፖርት እና ሬዚስታንስ በደንብ የምትጠቀሙ ወይም ደግሞ ሰፕላይ እና ዲማንድ በደንብ የምትጠቀሙ ይሄኛው አሁን ቤሪሽ ኢንገልፊንግ ነው አይደል? ይሄው ቤሪሽ ካንድል ይሄው ቡልሽ ይሄኛው ቤሪሽ ካንድል ቡልሽ ካንድሉን ይሄኛው ቤሪሽ ካንድል በዚህ በቡልሽ ካንድል ኢንገልፍ ተደረገ ተሸፈነ ማለት። ስለዚህ ምንድን ኢንዲኬት የሚያደርገው ፕራይስ ወደ ላይ ሊወጣ ነው ማለት። ስለዚህ ይዘን ወደ ላይ ወጣ ማለት ነው። እውነቱን ለመናገር እዚህ ጋር ትንሽ ሐሳብ ገብቶኝ ነበር። ልክ 115ን እንደ ሬዚስተንስ ሲጠቀም አይተዋል እንትን ዊክ ነገር ሲያሳይ እስቲ ሪቨርስ ሊያደርግ ይችላል ማለት ነገር የሚል ነገር ነበር። ከዛ በልክ ይሄኛው የመጀመሪያውን ካየውን በኋላ እዚህ ጋር ሆልድ አድርጌው ነበር። ተመልሶ ወጥቶ እዚህ ጋር ዊክ ሲያሳየኝ መልሼ ብሬክ ኢቭን አረኩለትኝ እንደን ተመልሶ እንግዲህ እንደዚህ የሚያምር ፑሽ ወደ ላይ አሳይቶናል ማለት ነው። ስለዚህ ሳምንታችን እግዚአብሔር ይመስገን በጣም የተሳካ ነገር ነበረ ማለት ነው። ቀጣይ ሳምንት በደንብ ቢ ኢን ማይንድ በቃ በደንብ አስተውሉ። 4245 ተሰበረ ማለት ጎልደን 4500 4600 ኮራ ብለን እንጠብቀዋለን። ኮራ ብለን ይዘነው እንወጣለን ማለት ነው። ስለዚህ የሳምንታችን ሪፍሌክሽን የሳምንታችን አናሊሲስ ለቀጣይ ሳምንት ያለው አናሊሲስ በዚህ አድርገን ጨርሰናል ማለት ነው። ስላዳመጣችሁ እዚህ ድረስ ስለደረሳችሁ በጣም ነው የማመሰግነው። አሁንም አዲስ ከሆናችሁ ላይክ ሼር እንደን ሰብስክራይብ ማድረግ እንዳይረሳ ማለት ነው። ይሄኛው ልክ እንደዚህ ባረጋችሁ ቁጥር ደግሞ ዩቲዩብ ፑሽ ያደርገዋል። ከዛ ደግሞ ሌሎች ትሬደሮች ጋር ይደርሳል ማለት ምክንያቱም ስትራግል የሚያደርጉ ትሬደሮች ይኖራሉ። እንደዚህ ቀላል አድርገን የምናየው ከሆነ ግን ፎሬክስ በጣም ቀላል ይሆናል ማለት ጎልደን ትሬድ ማድረግ በጣም ቀላል ይሆናል ማለት ነው። ስለዚህ ደህና ዋሉልኝ። መልካም ሰንበት። ሰላማችሁ ብዝት ይበል። ቻው